ሰላም የተወደዳችሁና የተከበራችሁ የቻናል ቤተሰቦች እንደምቆያችሁ ለመስከሳ ድረሳችሁ በያላችሁበት ሰላማችሁ ብዝት ይበላችሁ። እስኪ ዛሬ አንድ ነገር ላካፍላችሁ። ስንቶቻችሁ ጠቅላላ የጤና ምርመራ ወይ ደግሞ ጄኔራል ሜዲካል ቼክአፕ አድርጋችሁ ታውቃላችሁ? በኮመንት አስቀምጡልኝ። እኔ ስለ ሜዲካል ቼክአፕ ወይ ደግሞ ቅድመ ህመም ምርመራ ማድረግ 1 2 3 እነግራችኋለሁ። ነገር ግን በረጅሙ በተለያየ ቀን በላይ ቪዲዮ ዲስከስ እናደርግበታለን፣ እንወያይበታለን። ለዚህም በአክብሮት በግብዣ ጠርቻችኋለሁ። ቅዳሜ ከምሽቱ 4 ሰዓት ወይ ደግሞ ቀደም ካል ከምሽቱ 3 ሰዓት እስከ 5 ሰዓት ድረስ ውይይት ይኖረናል። ሀሳብ አስተያየት ትሰጣላችሁ፣ እኔም ያለኝን አካፍላችኋለሁ ማለት ነው። ስለዚህ አንድ ሰው ከመታመሙ በፊት ራሱን ማወቅ ራሱን ማየት መቻል አለበት። በአፍሪካ ወይ ደግሞ በሀገራችን ስታንዳርድ ብዙ ጊዜ ቅድሚያ ራስ ማወቅ ወይ ደግሞ ሜዲካል ቼክአፕ አይደረግም። ምናልባት አሁን ያው ትላልቅ ከተሞች ላይ አንዳንድ ሰዎች ያደርጋሉ፣ ራሳቸውን ያውቃሉ። በብዛት ግን እንደዚህ አይነት ትሬንድ አልተለመደም፣ ግን መለመድ ያለበት ነገር ነው። ስለዚህ እነዚህ ምርመራዎች ወይ ደግሞ ሜዲካል ቼክአፕ ወይ ደግሞ ቅድመ ህመም ምርመራ የምንላቸው ነገሮች እንግዲህ እንዳጠቃላይ አንድ ሰው ወደ ጤና ተቋማት ሲሄድ ለሜዲካል ቼክአፕ የሚሆን ለህመም ለመታከም በሚሄድበት ሰዓት 4 ነገሮች ይደረጋሉ። አንደኛው መጀመሪያ ሐኪሙ ወይ ደግሞ ለምርመራ ዝግጁ የሆነው አካል የጤና ባለሙያ ታሪክ የጤና ታሪክ ወይ ደግሞ ሜዲካል ሂስትሪ የሚባል አለ። እሱን ይወስዳል። እሱን ከወሰደ በኋላ አካላዊ ምርመራ ያደርጋል ማለት ነው። ከዛ የላብራቶሪ ምርመራዎች የላብራቶሪ ናሙናዎች ይሰራሉ። ከዛ ሌላው ደግሞ ኢሜጂንግ ወይ ደግሞ የምስል ምርመራዎች አሉ። እነዚህ ነገሮች ይደረጋሉ ማለት ነው አንድ ሰው ታሞ ሲሄድ። ነገር ግን አንድ ሰው ሜዲካል ቼክአፕ ጠቅለል ያለ የሆነ ሜዲካል ቼክአፕ ራሱን ለማወቅ በሚሄድበት ሰዓት እነዚህ አካላዊ ምርመራዎች ይደረጋሉ፣ የላብራቶሪ ምርመራዎች ይደረጋሉ። ከዛ ደግሞ የምስል ወይ ደግሞ ኢሜጂንግ የሚባሉ ነገሮች ምርመራ ይደረጋሉ። አንድ ሰው እነዚህን ነገሮች ሊያደርግ ይገባዋል ራሱን ለማወቅ ማለት ነው፣ ሳይንስ በሚያዘው መሰረት ማለት ነው። ስለዚህ የላብራቶሪ ምርመራዎች ምን ይይዛሉ? የደም ምርመራን ይይዛሉ፣ የሽንት ምርመራን ይይዛሉ። የምስል ምርመራ ኢሜጂንግ ምርመራ ደግሞ ራጅ በዋናነት ለማንኛውም ሰው ለአስፈላጊነቱ ደግሞ ሲቲ ስካን፣ ኤምአርአይ፣ ከዛ ደግሞ አልትራሳውንድ፣ ኤክስሬይ ኮመንሊ የምንጠቀማቸው አልትራሳውንድ እና ኤክስሬይ ናቸው። እያንዳንዱ ነገር የራሱ ቫልዩ የራሱ የሆነ ጥቅም አለው። ስለዚህ ደም ምርመራ ላይ ምን ምርመራዎች ሊካተቱ ይችላሉ? ከላይ ሊጀምር የታይሮይድ ሆርሞን ምርመራ ማድረግ፣ የኩላሊት ምርመራ ማድረግ፣ የጉበት ምርመራ ማድረግ፣ የጉበትን ጤንነት የሚያመላክቱ የኩላሊትን ጤንነት የሚያመላክቱ ታይሮይድ ግላንድ ወይ ደግሞ የታይሮይድ ሆርሞን ጤንነትን የሚያመላክቱ ምርመራዎችን ማድረግ። ሌላ ደግሞ እንደየሁኔታው ቫይታሚን ዲ፣ ዩሪክ አሲድ ቼክ ማድረግ። ከዛ ደግሞ ነጭ ደም ሕዋሳት፣ ቀይ ደም ሕዋሳት ፕላትሌት የሚባለው ደም እንዲረጋ የሚያደርገው የደም አይነት ማወቅ። ነጭ ደም ሕዋሳት በአግባቡ ተረዳህ ማለት ነጭ ደም ሕዋሳት የተስተካከለ ሆነ ማለት በሽታን የመከላከል አቅም ጥሩ ነው ማለት ነው። ከወረደስ በሽታን የመከላከል አቅም ዝቅተኛ ነው ማለት ነው። ለበሽታ ትጋለጣለህ ማለት። ስለዚህ ጥንቃቄ አድርግ እያለ ነው። ነጭ ደም ሕዋሳት ከጨመሩ የሆነ ኢንፌክሽን አለ ሰውነት ውስጥ የገባ የሆነ ያልተለመደ ነገር አለ እና እሱን ትሪት ማድረግ ወይ ደግሞ ማስተካከል ማኔጅ ማድረግ አለብህ እያለ ነው። ስለዚህ ለዚህ ይጠቅማል ማለት ነው። ቀይ ደም ሕዋሳት ደም ማነስ አለ የለም። ከዛ ደግሞ ፖሊሳይቴሚያ ቀይ ደም ሕዋሳት
ከሚፈለገው በላይ በዝተዋል አልበዙም፣ ከበዙስ የሆነ ነገር እንድታደርግ ካነሰስ የሆነ ነገር እንድታደርግ ይጠቁማል ወይ ደግሞ ይጠቁምሻል ማለት ነው። ቅድሚያ ወደ ተለያዩ ነገሮች ከመጋለጣችን በፊት ለበሽታ ከመጋለጣችን በፊት ቀድመን ልናረማቸው ይገባል ማለት ነው። ምክንያቱም እነዚህ ችግር ስላላቸው። ከዛ ደግሞ ፕላትሌት የሚባለው እሱ ቀንሷል ጨምሯል፣ በብዛት መቀነስ ካለ አንተ ቀጣይ ከተለያዩ የሰውነት ክፍልህ ደም ሊደማ ይችላል። ከአፍንጫ ሊሆን ይችላል፣ ከአፍ ሊሆን ይችላል፣ ከፈንጣጣ ሊሆን ይችላል፣ በሌላም ቆዳህ ላይ ይወጣል እያለ ነው ከተባለው ከሳይዝ ካስቀመጠው ቫሊዩ በታች ከሆነ በጣም ከወረደ እነዚህ ነገሮች ይገጥመዋልና ጥንቃቄ አድርግ እያለ ነው ማለት ነው። ስለዚህ እነዚህ ማድረግ ጠቃሚ ነው። ቀድመህ እርምጃ እንድትወስድበት ቀድመህ እንድትቀድመው ማለት ነው። ሳትቀደም እንድትቀድመው ያደርግሃል ማለት ነው። ምክንያቱም አንድ ሰው ከታመመ በኋላ ለተለያዩ ነገሮች ከተጋለጠ በኋላ ኮምፕሊኬት ካደረገ በኋላ ከተወሳሰበ በኋላ መታከም የሚችል ኬዝ ሊሆን ይችላል። ቢታከሙ ግን ብዙ ነገር፣ ብዙ ነዳጅ፣ ብዙ እንጨት ፈጅቶ ስለሚሆን ቅድሚያ ጥንቃቄ አድርገ ቅድሚያ እርምጃ መውሰድ መልካም ስለሆነ ያው ጠቅላላ ምርመራ ማድረግ ሪከመንድ ይደረጋል ማለት ነው። ጀስት ስክሪኒንግ ማለት ነው። ስክሪን ማድረግ ዲያግኖስ ኤንድ ትሪት ብቻ መሆን ሳይሆን ስክሪኒንግ ኤንድ ማኔጅ ዘ ሪስክ ኤንድ አቮይድ ዘ ሪስክ፣ ስክሪኒንግ ኤንድ አቮይድ ዘ ሪስክ የሚል ነገር ያስፈልጋል ማለት ነው። ምርመራዎች ሽንት ላይ ደግሞ ማን ምርመራ ይደረጋል? የኩላሊት ምርመራ አለ፣ ሌላው የደም ምርመራ አለ፣ የሽንት ቧንቧ ምርመራ አለ፣ የሽንት ፊኛ ምርመራ አለ። ሌሎች ሰውነት ላይ ያሉ የተለያዩ ንጥረ ነገሮች በሽንት አማካኝነት የሚወገዱ ንጥረ ነገሮች አሉ። እነሱን ቼክ ማድረግ ያስፈልጋል ማለት ነው። ስለዚህ ኖርማል ሽንት ላይ መገኘት ያለበት ነገር አለ፣ መገኘት የሌለበት ነገር አለ። ስለዚህ ያ መገኘት የሌለበት ነገር ከተገኘ አንተ ችግር ውስጥ ሪስክ ውስጥ ነህና ጥንቃቄ አድርግ፣ መፍትሄ ፈልግለት፣ መፍትሄ ውሰድ እያለህ ነው ማለት ነው። ስለዚህ ጥንቃቄ እንድታደርግ ይረዳሻል ማለት ነው። ሃይላይት ነው እየሰጠኋቸው አለ። ከዛ ደግሞ የኢሜጂንግ ምርመራዎች ራጅ፣ ኤክስሬይ፣ ስፔሻሊ ቸስት ኤክስሬይ የሳምባ ምርመራ አንዴ ማድረግ በጣም አሪፍ ነው። ምክንያቱም የተደበቁ ነገሮች ኖሩና የሆነ ሰዓት የሆነ ችግር ሲያጋጥመን እነሱም ሊያገረሹ ሊባባሱ ይችላሉና ቅድሚያ ቼክ ማድረግ። እንግዲህ ኤክስሬይ ቼክ የሚያደርገው ከውጨኛው የቆዳ ክፍል ጀምሮ የጎን አጥንትን ጀምሮ ውስጥ ሳምባን ያቀፉ ነገሮችን ጨምሮ ልብን ጨምሮ ከዛ ሳምባን እና የሳምባ ሽፋኖችን በደንብ ስለሚያይ እነዚህ ነገሮች ማድረግ መልካም ነው። አንዴ ብቻ አትሊስት። ሌላው ቅድም ሳልነግራችሁ ያለፍኩት የደም አይነት ደም ምርመራ ላይ የደም አይነትን ምርመራ ማድረግ። ከዛ ደግሞ ቫይራል ማርከር ይባላሉ። የተለያዩ ቫይረሶች ወደ ሰውነታችን ሲገቡ የሚታዩ ነገሮች ማለት ለምሳሌ የጉበት ቫይረስ ሄፓታይተስ ቢ ሊሆን ይችላል፣ ሄፓታይተስ ሲ ሊሆን ይችላል፣ ሌሎች ቫይረሶች ሄፓታይተስ ኤ ሊሆን ይችላል፣ ኢ ሊሆን ይችላሉ ማለት ነው። ስለዚህ እነሱን ቼክ ማድረግ ያስፈልጋል። ኤች አይ ቪ ነገር መኖሩ ቼክ ማድረግ ያስፈልጋል። ያለምንም ሸም ራስ ማወቅ፣ ከዛ ኮንፊደንስ ለማምጣት። ስለዚህ እነዚህ ሁሉ ምንድነው ጄኔራል ሜዲካል ቼክ አፕ ናቸው። ሌላው ደግሞ አካላዊ ምርመራ ይደረጋል። አካላዊ ጠቅለል ያለ አካላዊ ምርመራ ይደረጋል። አንድ አዳልት ወይ ደግሞ ወንድ ሴት ሊኖራት የሚገባው የአካል ክፍል የተሟላ ነው ያልተሟላ ነው የሚለውን ነገር ምርመራ ይደረጋል ማለት ነው። ስለዚህ አንደኛ እነዚህ ነገሮች ማድረጉ ለሕክምና ምናልባት ኢንኬዝ ወይ ባህን አጋጣሚ ታመሽ ወይ ታመን ወደ ጤና ተቋማት ስንሄድ ሕክምናውን ቀለል ያደርግልናል ማለት ነው። ምክንያቱም ከዚህ በፊት የሆነ ነገር ነበረ እንደ ቤዝ ላይን ወይ ደግሞ እንደ መሰረታዊ ነገር ይሄ ነበረ ብትል ቀጣይ ያለው የሆነ ነገር እንደሆነ ቼንጅ ያለው ለውጥ አለው የለውም የሚለውን ለማወቅ በቀላሉ ይረዳል ማለት ነው። ከተለያየ ስትታመሙ የሚወጣው ወጪም ለመቀነስ ይረዳል ይሆናል ማለት ነው። ይሄ የኔ ምክር ነው። በሌላ ቪዲዮ እስከምመለስ ሰላም ጊዜ፣ ሰናይ ጊዜ ይሁንላችሁ። ላይቭ ስትሪም ላይ እንከሰታለን። ስለዚህ ጉዳይ በሰፊው እናወራበታለን። ብቅ በሉ። እኔ ተመልሻለሁ። እናንተም የጠፋችሁ የቻናል ቤተሰቦች ከች በሉ፣ ተመለሱ። ጤና ተኮር ነገሮችን፣ ቁም ነገር አዘል ነገሮችን
እናስተላልፋለን። ውይይት ይኖረናል። ዲስከስ እናደርጋለን። ሀሳብ አስተያየት እንቀያየርበታለን። ሼር እንደራረግበታለን። የእናንተም ዲስከስ ማድረግ ወይም መወያየት ያለብን ነገሮች ናቸው ብላችሁ የምታስቧቸውን ኮመንት ላይ ታስቀምጣላችሁ፣ እናወራባችኋለን ማለት ነው። ሰናይ ጊዜ ይሁንላችሁ።